በአለቆች መተማመን። ልባችሁን ለአለቆቻችሁ በትህትናና በገርነት ክፍት አድርጉ። ልባችሁን እንደሚፈስ ውሃ ንጹህ አድርጉላቸው፣ ከዚያም ታዘዟቸው። ለአለቆቻቸው ልባቸውን የመክፈት ልማድ ያላቸውን ሰዎች ሰይጣን እንኳ በፈተናው ሊያሰናክላቸው አይችልም። በአለቆቻችሁ የመተማመን ልማድ ካዳበራችሁ ትልቅ የህልና ሰላምና ደስታ ታገኛላችሁ። በማህበር ውስጥ ይህ ልማድ ከሌለ እውነተኛ መንፈስም አይኖርም። እመኑኝ፣ ለአለቆቻችሁ ይህን የመሰለ ግልጽነት ከሌላችሁ ፈጽሞ ጻድቃንና እውነተኛ ሐዋርያት ልትሆኑ አትችሉም። ምክንያቱም ጌታችን ነፍሳችሁን በጸጋ ለማጠጣት የሚጠቀምበትን ዋናውን ቦይ ታጣላችሁ። በሰብአዊ አነጋገር እንኳ ይህ እምነት ያስፈልጋል። በማህበር ውስጥ በጎ መንፈስ ሊያብብ ወይም ሊጠወልግ የሚችለው ይህ ልማድ በሚተገበርበት መጠን ስለመሆኑ ላረጋግጥላችሁ እችላለሁ። ለኢየሱስ ልባችንን የምንከፍተውና ችግራችንን ሁሉ የምናዋየው በተቀደሰ ምስጢር አይደለምን? እንዲህ ከሆነ እምነታችሁ ይጽና፣ ጌታችንንም ባለቆቻችሁ ውስጥ እዩት። ይህን የመሰለ እምነት ማሳደር ቀላል ይሆናል። ብዙውን ጊዜ ሰው ራሱን እንዲያርምና እንዲያነጻ ድጋፍ ለማግኘት በተቻለ መጠን ራሱን በማሳወቅ ፈንታ ራሱን ለመደበቅና ችግሮቹን ለመሸፈን ይሞክራል። ጻድቃን እንዲህ አላደረጉም። ጻድቃን የሆኑት ባለቆቻቸው ድጋፍ ነው። ጸጥታ እውነተኛ፣ ይኸውም ውስጣዊ ጸጥታ መሆን አለበት። አለበለዚያ ፊታችሁን በጭንብል እንደሸፈናችሁት ይቆጠራል። እውነተኛ ተመስጦም አይኖራችሁም። ጸጥታ ጮክ ብሎ አለመናገርም ነው። በጥሩ ሁኔታ የመናገር ልምድ እንዲኖራችሁ በተለይ ሕገ ደንቡ በሚያዘው መሰረት ጸጥታን መውደድ፣ ጸጥታን በየዕለቱ ህልናችሁን የምትመረምሩበትና በተለይም ለንስሐ የምትዘጋጁበት እንዲሆን ማድረግ ያስፈልጋችኋል። ይህን ደንብ ስትጥሱ ራሳችሁን ብትገስጹ መልካም ነው። የብዙዎቹ ስህተቶቻችን ምክንያት አለማስተዋላችን ነው። ስለዚህ ጸጥታ ይኑርን። አንደበታችንን የምንቆጣጠርበት ሁለት በሮች አሉ። እነርሱም ጥርስና ከንፈር ናቸው። ለአንድ ማህበር ጸጥታ ሁሉም ነገር ነው። አስፈላጊና ዋጋ ቢስ የሆነ ቃል ሁሉ ከንቱ ነው። ጸጥታን በምናደፈርስበት ጊዜ ንግግራችን የሚያነቃቃ አይሆንም። መንፈሳውያንን በተመለከተ ለፍላፊ ምላስ መንፈስን ይበትናል። ለመንፈሳዊ ነገሮች ያለውን ጣዕም በማጥፋት የጸሎት ፍላጎትን ያጠፋል። መናገር በሚያስፈልግበት ጊዜ ተናገሩ። ማህበሩ የሁሉም ሰው ነውና ጸጥታ በተገቢው ጊዜ ቢከበር ጥሩ ነው። መናገር በሚገባችሁ ጊዜ አለመናገር ደግሞ ስህተት ነው። ዝም ከማለት ይልቅ መናገርና በተገቢው ጊዜ መናገር ይበልጥ ጥሩ ነው። በጠዋት መነሳት። በጠዋት ወዲያው ከእንቅልፍ ስለመነሳት ትልቅ ዋጋ እሰጣለሁ። ይህንንም በተደጋጋሚ ከሚሰጣቸው አስተያየቶች ታውቃላችሁ። ዛሬ ደግሞ ዓመቱን በሙሉና በመላ የመንፈሳዊ ሕይወት ዘመኑ ይህን ልማድ የሚያከብር ሰው በታዛዥነትና በተጋድሎ እንዲሁም ለአንድ ወንጌል አብሳሪ ፍጹም አስፈላጊ በሆነው መንፈሳዊ ጽናት ረገድ ጥሩ እርምጃ ሄዷል ለማለት እፈልጋለሁ። የመጀመሪያውን የደወል ድምፅ ስትሰሙ ፈጥናችሁ ከአልጋችሁ ውረዱ። ትናንት ረጅም ሽርሽር ሄደን ነበር። ራስ ምታት ይዞኛል። ማታ ጥሩ አልተኛሁም። የምተኛበት ሌላ ግማሽ ሰዓት ወይም 1 ሰዓት እንኳን በኖረኝ ምነው ነፃ በሆንኩ ብላችሁ አታስቡ። ፈጥናችሁ ብድግ በሉ። ይህ ቀላል ነገር ነው። አንድ ሰው ዓመቱን በሙሉ እንዲህ ካደረገ እውነት ጥሩ መንፈስ ይኖረዋል። ጌታችንም ብዙ ጸጋ ይሰጠዋል። ይህ የመጀመሪያው የጠዋት መስዋዕትነት ቀኑን ሙሉ ብዙ ጸጋ ያስገኝልናል። በህመም ምክንያት ካልሆነ በቀር በጠዋት ስትነሱ 1 ደቂቃ እንኳን መዘግየት የለባችሁ። ደክሞኛል ወይም ብርድ ነው ወይም ጊዜው ገና ነው የሚለውን አስተሳሰብ አስወግዱ። ይህን ሐሳብ የሚያመጣባችሁ ሰይጣን ነው። ይህን የጠዋት መስዋዕት ለእግዚአብሔር እንጂ
ለሰይጣን ማቅረብ የለብንም። ለዚህ የመጀመሪያ ጥሪ ታማኞች ያልሆኑ ሰዎች ቀኑን እግዚአብሔር ስለማይባርክላቸው ስጋት ሊያድርባቸው ይገባል። በጠዋት የመጀመሪያውን ሥራ ለስንፍና መስጠት ያሳዝናል። በአንጻሩ ጽድቅን መለማመድና ለኢየሱስ ስላንተ ብዬ ፈጥኜ ተነሳው ብሎ የመናገር ደስታንና ምስጋናን ማግኘት እጅግ ያስደስታል። የበዓላት ቀናት አካላዊና አእምሮአዊ ብርታታችንን ለማደስ የምናልፍባቸው እንጂ የስንፍና ጊዜ አይደሉም። የስንፍና ጊዜ ናቸው ብላችሁ የምታስቡ ከሆነ ግን ክርስቲያናዊ፣ በተለይ ደግሞ ለመንፈሳዊያን ወንጌል አብሳሪዎች የሚስማማ ስንፍና ይሆን። ለበዓል ወደ ቤታችሁ ስትሄዱና በዓለማውያን መካከል ስትኖሩ ቤተ ክርስቲያናዊ ስሜታችሁን አንዳንድም መንፈሳዊ ጥሪያችሁን እንኳ ልታጡ ትችላላችሁ። የበዓል ቀናትን በማህበር ውስጥ ስታሳልፉ ግን መንፈሳዊ ልምምዶቻችሁን ችላ ሳትሉ አካላዊና አእምሮአዊ እረፍት ታገኛላችሁ። ይህም በስንፍና የምታሳልፉት ጊዜ ሳይሆን በትምህርት ቤትና በጥናት ላይ የምታሳልፉበት ጊዜ ማነሱንና ለመዝናናትና ለሽርሽር የበለጠ ጊዜ መስጠታችሁን የሚያመለክት ነው። የምናርፈው ስራ ለመቀየር ነው። በዓሎቻችንን ይኸው አንደኛ ደረጃ በዓሎቻችንን የምናሳልፈው በመንግስተ ሰማይ ነው።